የፈለግነውን ቋንቋ የፈለግነውን ብሔር ይሁን እንጂ ይህ ታሪክ የሁሉም ኢትዮጵያውያን ታሪክ ኢትዮጵያን ተሸክሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በራሳችሁ ላይ ተሸክሟል። ተው ችግር ያን ችግር ይመርመር። ተው እግዚአብሔርን የተሸከምነው እኮ በነቢያት የተተወልን በወንጌላውያን የተሰበከልን ነው እኮ እኛ ምን እናድርግ? አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የተዋሕዶ ጉዳይ ኃላፊ በዓለ ሊቃነ ጳጳሳት በዚህ የተሰበሰባችሁ የቤተክርስቲያናችን ሊቃውንት በዚህ አደባባይ ታሪክ ሰሪ የሆናቸው ምዕመናን ገሞት ይህች ዕለት የተቀደሰች ናት። ታላቁ ሊቅ የቤተ ክርስቲያን ውበት የሆነው ቅዱስ ያሬድ ተቀደሲ ወንሲ ኃይል ብሎ ኦ ቤተ እግዚአብሔር ብሎ በመጨረሻ መንፈስ ቅዱስ ፈጸማት፣ ሰራት፣ አደሳት ይላል። እናንተ መሳሪያዎች ሆናችሁ ይችን የእግዚአብሔርን ቤት እግዚአብሔር መንፈስ ቅዱስን ፈጸመላችሁ። የዛሬው ዝማሬ ሊቃውንቱ የቅዱስ ያሬድ ልጆች የሚሉት ይህንን ታሪክ እንዲሰሩ ያበቃችሁ ክርስቲያኖች ይህ የሚዘመርላችሁ ሰሪዎች እናንተ፣ ፈጻሚ ግን መንፈስ ቅዱስ መሆኑን ነው የሚያበስርላችሁ የሚያበስርልን። አሁንም ይህንን የሰራችሁት ይህንን ያዘጋጃችሁት በእናንተ ሀብት ነው ብለን እንነጋገራለን። ነገር ግን ሰሎሞን ያን ትልቅ ቤተ መቅደስ ሰርቶ ሲፈጽም ምስጋና ለእግዚአብሔር ሲያቀርብ ይኸው በእኔ ኃይል ሰራሁት አላለም። የሰጠኸኝን ሰጠሁህ ያለ ደስ ሲል እግዚአብሔር የሰጣችሁትን እግዚአብሔር የሰጣችሁን ነው የሰጣችሁት። ይህንን ያዘጋጃችሁት ከገንዘባችሁ ጀምሮ እስከ ሕይወታችሁ ድረስ ያለው ሀብታችሁ የእግዚአብሔር ነው። ሕይወታችሁም ገንዘባችሁ። ለዚህ ነው ታላቁ ጠቢቡ ሰሎሞን ቤተ መቅደሱን ሰርቶ ሲጨርስ የሰጠሁህን ሰጠሁ የሰጠኸኝን ሰጠሁ ያለ። ደስ ይላል። ሁልጊዜ እናንተ እግዚአብሔር የሰጣችሁን ለእግዚአብሔር ስትሰጡ ምን ያህል ደስ ይላል። አባቶቻችሁ እናቶቻችሁ ኢትዮጵያውያን እንደናንተ ነጠላ ጫማ ሳይኖራቸው እናንተስ ውብ የሆነ ጫማ አላችሁ። ነጠላ ጫማ ሳይኖራቸው ውብ የሆነውን ቤተ መቅደስ እየሰሩ ነው። በሾህ ላይ እየተጓዙ ነው። ይችን ታሪካዊ ቤተ ክርስቲያን ያቆዩልን ምዕመናን። እኛ ትንሽ የሸት ያህል ነው
እዚያ በትርጓሜ እንዲህ እንደሚቀረው የእሸት ያህል ታገኛለህ እንዳለው ለመኮንን እስክንድር የእሸት ያህል ነው እኛ ለእግዚአብሔር ያቀረብነው። አባቶቻችን እናቶቻችን ግን ምንም ሳይኖራቸው ያላቸውን እንደናንተ ልብስ አመራርጠው ሳይለብሱ የለበሱት ውሃ ያልነካው ውሃ ብዙ ጊዜ የሚያጣ እግራቸው እሾህ እየወጋቸው ታላቋን ቤተክርስቲያን የኢትዮጵያን ቤተክርስቲያን አቆይተው ለእኔና ለእናንተ አድርሰዋል። አታድንቁ። ይህን በመስራታችሁ እናንተ እንዳታደንቁ። አባቶቻችሁን እናቶቻችሁን አድንቁ። ሄዳችሁ በገጠር ሂዱ። ትራያንግል 90 ዲግሪ 60 ዲግሪ የሚለውን ሳያውቁ ሳይማሩ እንጨቱን በስነ ስርዓት እንደ ብረት ቀይሰው ወመሪሱን በገጠሩ ሄዳችሁ ልክ የስ የሰራው ተምሮ በእውቀቱ እነሱ ግን ሳይማሩ የተማሩ ይላል ወንጌላዊ ዮሐንስ። ሁሉም ከእግዚአብሔር የተማሩ ይሆናሉ ብሎ የተናገረው ወንጌላዊ ዮሐንስ የእናንተና የእኔ እናቶች አባቶች ሳይማሩ የተማሩ እየለኩ እንጨቱን ብረቱን እንደቀደሱ በባላገሩ ሂዱ። የአብያተ ክርስቲያናት ስራው እንዲያው አስገራሚ እነዚያን አይታችሁ እኛ ምንም አልሰራንም ሲሆንም ነትሩ ነበር። ነገር ግን ጊዜ በከተማ የተወለዱት ወጣቶች ኢትዮጵያን አገርህን እወቅ የሚል ትምህርት አልተሰጣቸውም። አገርህን እወቅ፣ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እወቅ የሚለው ይህ ታሪክ የሁሉም ኢትዮጵያውያን ታሪክ። እኛ ልዩ ልዩ ቋንቋ ልዩ ልዩ እንሆን እንጂ የፈለግነውን ቋንቋ የፈለግነውን ብሔር ይሁን እንጂ ይህ ታሪክ የሁሉም ኢትዮጵያውያን ታሪክ። ደጋግሜ እንደምናገረው ኢትዮጵያ የሚለው በዚህ ካርታ ውስጥ ያሉት ናቸው። ኢትዮጵያን ለኢትዮጵያ ተጠሪው የኔ ፓስፖርት እንድገራችሁ ኢትዮጵያ ታመስሎ ያ በእግዚአብሔር የሚል ፓስፖርት የነበረ ኢትዮጵያ እጆቿን በእግዚአብሔር ተዘረጋች የሚለው የነቢዩ የዳዊት መዝሙር 66 ነው 67 አካባቢ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የሚል ፓስፖርት ነው። የፓስፖርት ኢትዮጵያ እያልኩኝ ብለፈልፍ አይፈረድብኝ። ለምን ጸዋርያን እግዚአብሔር መላእክት የተሸከሙት ኢትዮጵያ የሚል ነውና ግዴታዬ ነውና እያንዳንዱ ኢትዮጵያ የሚለውን ተሸከመው። ጸዋርያን እግዚአብሔር ይላቸዋል። እንደጋምረት እናንተም ሀገራችሁን ኢትዮጵያን ተሸክሟል። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በራሳችሁ ላይ ተሸክሟል። እኛ ቅድም ጽላቱን የተሸከምነው የእግዚአብሔር ቃል ነው። የተሸከምነው ቃሉን ነው። በቃሉ ነው የኢትዮጵያ ቤተክርስቲያን የምትከብር።
ምዕመናን እግዚአብሔር አምላክ ምንድነው? እግዚአብሔር ምንድነው ብለው ቢጠይቋችሁ ሁሉም ቢጠይቃችሁ እግዚአብሔርማ ፍቅር ነው። ይህ ቃል የወንጌላዊው የነገረ መለኮት ጸሐፊ ቅዱስ ዮሐንስ በመልእክቱ እግዚአብሔር ምንድን ነው? እግዚአብሔርማ ፍቅር ነው። ኢትዮጵያውያን በዓለም ላይ የሚታወቁት በፍቅራቸው በአቴንስ ግሪክ ትምህርት ቤት ከኬንያ፣ ከኡጋንዳ፣ ከዛምቢያ፣ ከዩናን፣ ከሱዳን የመጡ ተማሪዎች አንተ ኢትዮጵያዊ ነህ ይላል። ገና በሰላማችን ስንሰግድ ሰላም በስግደታችን ያውቁናል። በመልካችን ያው ኢትዮጵያዊ መልኩን ለምን ዝንጉርጉርነቱን ሊቀይር አይችልም ብሏል ነቢዩ ኤርምያስ። ምንና እግዚአብሔር የሰጠንን ነው። ምን እናድርገው? የተሸከምነው እኮ በነቢያት የተጮኸልን ወንጌላውያን የተሰበከልን ነው እኮ። እኛ ምንና የሰጠንን ነው የተሸከምነው። ስለዚህ የሰጣችሁን ተሸከሙት። እግዚአብሔር ታሪክ ሰጥቶናል። ታሪካችን በክብር ነው። ቤተ ክርስቲያን ድንቅ ታሪካችን በዓለም ላይ ልዩ ታሪክ ልዩ በታሪክ መዝገብ ውስጥ በእኔና በእናንተ አገር ቤት ውስጥ ሳይሆን በሀገር ውስጥ በመላው ዓለም የታሪክ ማህደር ናት። በመላው ዓለም ታሪኳ በማህደር አለ። ነገር ግን የሞኝ ታሪክ ሞኝ ሆኖ የሚቀረውና ባካችሁን ሞኛ ሆን እግዚአብሔር ደስ ይበላችሁ። ብፁዕ አባታችን ብፁዕ አቡነ ሄኖክ ቅድም እንደተናገሩት ደስ ይበላችሁ። ይህንን ፈጽማችሁ ይህንን እግዚአብሔርን ለምናችሁ አስፈጽመን ብላችሁ የፈጸማችሁትን ቤተ መቅደስ በዚህ ውስጥ ጸልያችሁ ጸሎታችሁ የሚሰማ ያድርግልን። አምላካችን ጸሎታችን እንደዚህ ነው ያለ። ነቢዩም ቤተክርስቲያኑን ቤተ መቅደሱን ሰጥቶ ሲጨርስ በሰማይ ሁነት ስማ ጸሎታችን ስማ ነው ያለ። በሰማይ ሁነት ስማ አምላክ ሆይ እግዚአብሔር ሆይ ነው። አሁንም በሰማይ ሁነት ስማ በሉት። ልባችሁን ስጡት። ክርስቲያኖች እባካችሁ ኢትዮጵያውያን እንደ ትጋታችን እንደ ጉብዝናችን እንደ ትጋታችን እባካችሁ ልባችንን ውስጥና አምላካችን ጸሎታችን ስማ ብላችሁ ጩኹ። እባካችሁ የከበደውን ሁሉ አቅልልን ብላችሁ ጩኹ። ወደ ቤተ ክርስቲያን ስትመጡ ካህናቱ እኔ ጊዜ ከካህናቱ ከራሴም ጋራ ጸልዩ። ካህናት ወደ ቤተ ክርስቲያን ስትመጡ አትነጋገሩ፣ አትጫወቱ፣ አትቀልዱ። እመቦዛ አስተካከረዘት አውለሳት አውዘተናገር እያል እየተጫወትክ ተው ችግር ይህን ችግር ይመርመር። ተው እግዚአብሔር አይዘበትበትም ይላል ጳውሎስ በፈላስፎቹ መካከል። ተው ወደ ቤተ ክርስቲያን ይመጡ። ክርስቲያኖቹም ካህናቱም የሃይማኖት ሰዎቹም ተው አትዘባበሉ። ዝም ብላችሁ ጩኹ። ዝም ብላችሁ የደከመው ከሚያወራ ከሚስት ይቀበል። ወዘደክመ ተጸናተው ወዘደክመ ነቢሮኛል ሲደክሙ ተቀመጥ እንጂ አታውራ። በቤተ ወንጌል ሲነበብ ቅድም ሲያወሩ ነበር። አያቸው ወንጌል እኮ
ወንጌል እኮ መካኝ ነው። እባካችሁ ተው ተው ተው፣ ኧረ ተው። ዘወድቀ ይትነሣሉ ወዘሲተ ይትፈየጥሉ። የወደቀ አይነሳምን? የተሳሳተስ አይመለስምን? ይላል ነቢዩ ኤርምያስ ለዚያ ለቤተ እስራኤል ለእነዚያ ላመፀኞቹ አምፀውት ነበሩ። ከእነሱም ጋር አልተሰደደም ወደ ባቢሎን ወደ ግብፅ ነው የሄደው። ስለዚህ ተው፣ ከኃጢአታችን እንመለስ። ተው እንመለስ። ተው የሚታየን እናየዋለን፣ የሚታየን የሚሰማኝ ተው። እኔ የተወሰነ ጊዜ ወደ አዲስ አበባ እመጣለሁ። ነገር ግን ወደዚያ እንደዚህ ወሬ ወደማይ በጸሎት ላይ ወሬ የለም፣ በጸሎት ላይ ወሬ የለም፣ በጸሎት ላይ ሳቅ የለም፣ በጸሎት ላይ ዋዛ ፈዛዛ የለም። አንድ ታላቅ ሰው ነበር ይባላል። ታላቅ ሲናዘዙ በቤተ ክርስቲያን ገብቼ ይህ ነው ታላቅ በቤተ ክርስቲያን ገብቼ ዋዛ ፈዛዛ ተናግሬ አላውቅም። ፈገግም እንኳን መሳቅ ፈገግም ብዬም አላውቅም። አንድ ቀን ግን በዚያው በካህናቱ ምክንያት በዚያው በራሳቸው እነሱ መካከል ባሉት ምክንያት አሁን እናንተ እንዳይነገር ፈገግ አልኩኝ። ይህን ተናዘዙ። ተው ሸክማቸው የከበደ ወደ ኑ ያለ ክርስቶስ በወንጌል ሸክማችሁ ከብዷል። ሸክማችሁ ከብዷል። እንዴት ሸክሙ የከበደ ሰው ዋዛ ፈዛዛ ወደ ቤተ ክርስቲያን መጥቶ ይናገራል? ተው እንመለስ፣ አምላካችን እንጥራው፣ ይህንን እንድንጸልይ፣ እንድንለምንበት፣ እንድናመሰግንበት፣ አቤት እግዚኦ እንድንልበት፣ ሸክማችን ከብዷል ብለን እንድንጸልይበት ነው። እናንተው ክርስቲያኖቹ የሰራችሁት መንፈስ ቅዱስ የፈቀደላችሁ መንፈስ ቅዱስ አነጻላችሁ፣ መንፈስ ቅዱስ አነጻላችሁ። የሰላም አምላክ እግዚአብሔር የከበደውን አቅሎ በሀገራችን ያለውን ችግር አስወግዶ በሰላም ይህንን የሰራችሁትን ቤተ ክርስቲያን ጸልያችሁ በውስጡ ጸልያችሁ ለምናችሁ አልቅሳችሁ የምትሰሙ ያድርጋል። እግዚአብሔር ይስማችሁ፣ ስራችሁንም ይባርክ፣ ድካማችሁንም ይቀበልላችሁ። የሰላም አምላክ ሀገራችን ኢትዮጵያን ይጠብቅልን፣ ሕዝቡንም ከችግር ከፈተና ከግድያ ይሰውር።